ጤና ይስጥልኝ ውድ ቤተሰቦቼ፣ ሰላም ናችሁ? ነጋ ናችሁ? ፈያ ናችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ በጣም ፈያ ነኝ። ዛሬ በአማርኛ አንድ ነገር ላወራችሁ ፈለግኩኝ። በጣም ይቅርታ እንድታደርጉልኝ ፈልጋለሁኝ። ከቻልኩኝ በአማርኛ ትንሽ አወራለሁኝ። በዚህ ሳምንት አጀንዳ ሆኖ ያለው እዩ ጩፋ ቤተክርስቲያን የተደረገው አምልኮ ላይ መከላከያ ሰራዊት ገብቶ ያመለኩትና በደንብ ልብስ ለምን ቤተክርስቲያን ይገባል? ለምን ጸልያል? እንዴ ጸልይበታል በቤተክርስቲያን ምናምን የሚባሉ ነገሮች ላይ ብዙ ሰዎች ሲያወግዙ ስለነበረ እሱን ምን ማለታቸው እንደሆነ ትንሽ ስላናደደኝ ያም በአማርኛ ላወራ ብዬ ነው። ተከታተሉኝ። ሰሞኑ አክቲቪስት ባይ አቶ ስዩም ተሾሜና ሌሎች ተከታዮቹ እና የስዩም ተሾሜ አምላኪዎች አንዳንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች የስዩም ተሾሜን ጽሑፍ ወይም ደግሞ ፖስት እና በዩቲዩብ የለቀቀውን ቪዲዮ አይቶ ማለት ነው እንዴት መከላከያ ሰራዊት እዩ ጩፋ ጋር ይሄዳል እግ ያለ ምናምን ስሉ ነበር። ምን ማለታቸው እንደሆነ እኮ በጣም ግራ የሚያጋባ ነገር ነው። አንድ መከላከያ ቤንጤ ወይ ደግሞ ፕሮቴስታንት የወንጌል አማኝ መሆን አይችልም። አንድ መከላከያ ሙስሊም መሆን አይችልም። እዩ ጩፋ ጋር የተደረገው አይነት አምልኮ ኦርቶዶክስ ቤተክርስቲያን ጋር አይደረግም። ቪዲዮ ላይ እንዳያችሁት ሰዎቹ የወንጌል አማኞቹ እንደ እምነታቸው የመከላከያ ሰራዊት ልብስ ደምብ ለብሶ እዩ ጩፋ ጋር ሄደዋል። ታዲያ የመከላከያ ልብስ ደምብን ለብሶ ቤተክርስቲያን መሄድ ማምለክ ያስቀጣል ወይስ እንዴትስ እንደ ኃጢአት ወይ ደግሞ እንደ እርኩስ ነገር ይቆጠራል? ይህንን ቪዲዮ ይህንን ፎቶ እዩት እስቲ። ይህ ሰውዬ መከላከያ ነው። የመከላከያን ልብስ ደንብ ለብሶ ከበሮን እየመታ እያመለከ ነው። ይህ ኃጢአት ነው ልንለው አንችልም። እንደ ስዩም ተሾመ ገለጻ ግን ወንጌል አማኞች ጋር መሄድ እርኩስነት ነው። እዚህ ጋር ኦርቶዶክስ ጋር መሄድ ደግሞ ቅዱስነት ነው ማለት ነው። አያችሁ ልዩነት? ይህንን ነው እኛ ጠላ ነው። እነኚህ ሰዎች አንድ እምነት፣ አንድ ሀገር፣ አንድ ባህል፣ አንድ ቋንቋ ያሉትን ነገር ያልተገባባንበት ነገር ይሄኛው የፕሮቴስታንትን ፎቢያ ስላለው ብቻ የፕሮቴስታንትን ጥላቻ ስላለው ብቻ እዩ ጩፋን መስደቡ ነው። የሚገርማችሁ ደግሞ ሱዬ ይሄን ሁለቱን ፎቶ ያውቃል። ይሄኛው ኦርቶዶክስ ጋር፣ ይሄኛው ደግሞ ፕሮቴስታንት ጋር። ያ ኦርቶዶክስ ጋር ሄዶ ሲያመልክ ግን ሱዬ አይቶታል። ያውቃል፣ አልተናገረም። ቢያዩን ማለት ነው ሙሉ መከላከያ ሄዶ ቤተክርስቲያን ተሳልሞ ሰግዶ ወደ ጦርነት ቤት ራሱ ኢትዮጵያ የእምነት አገር ይባላል እንጂ ይወደሳል እንጂ ስሙን አበላሹትም ማለት ነው፣ አይሰድቡትም ነበር። በሰለጠኑት አገር እኮ መከላከያ ወደ ጦር ግንባር ሲሄድ ራሱ ተጸልዮ ይሄንን ፎቶ ይውስ ይሄንን ፎቶ ተጸልዮላቸው ሰግዶት ነው የሚሄዱት። ለኛው ይገላችሁ ማለት ነው። እሺ አንድ መከላከያ ወይ ደግሞ መከላከያ ውስጥ ያሉት ሙስሊም ወንድሞቻችን ሰዓቱን ጠብቆ ዱዓ አርጉም እንዴ? በ9 ሰዓት በ1 ሰዓት ምናምን። አሁን ጾም ላይ ናቸው ሙስሊሞቹ። ይሄንን ጾም መከላከያዎች አይጾሙም እንዴ? ደንብ ልብሱን ለብሶ ዱዓ አረጉም አይጸልዩም? ታዲያ ፕሮቴስታንት ጋር መሄድ እዩ ጩፋ ጋር መሄድ ምን ኃጢአት አለው?
የሚገርማችሁ ደግሞ የሱዬን ሀሳብ አቀባብሎ ሲያራግቡ ነበሩ። ሱዬ ብቻ አይደለም እኮ እነ ናትናኤል፣ እነ ሚክትሮቪች፣ እነ አቤል ብርሃኑ አሁን በጣም የማከብራቸው ሰዎች አሉ ሲያራግቡ ነበር። በቃ በእነሱ ሀገር ለኦርቶዶክስ ቤተ ክርስቲያን መናገራቸው ነው። በቃ ታዲያ የቱ ጋር ኃጢአቱ? እኔ የምለው ቆይ መከላከያ ደንብ ልብሱን ለብሶ ጫት ቤት ሲከራተት ሽሻ ቤት ሲውል ሴቶቹ ሲደፈሩበት ያን ደንብ ልብስ ለብሶ ሴቶች ሕፃናት ሲደፈሩ ለምን አልተናገረም? ያ ስዩም ተሾመ ይሁን ሌላ ናትናኤልም ይሁን ሌሎቹም ለምን አልተናገሩም? ዛሬ እዩ ጩፋ ጋር ስለሄዱ ብቻ ይገለም ማለት ነው። እያወቁ ግን አልተናገሩም። ስንት ሴቶች ተደፍሮበታል፣ ስንት ሰው ተገሏል። እሱን እንጂ መናገር ያለበት እሱን እንጂ መወቀስ ያለበት። ማምለክ እኮ ምን ችግር አለ? ደግሞ እዩ ጩፋ ያደረገው አጋንንትን ነው ያወጣባቸው እንጂ መከላከያን እኮ ምንም አላሉ። ወይ ደግሞ መንፈስ ቅዱስ ተሞልቶባቸው ይሆናል። እኔ እዚህ ላይ እዩ ጩፋ ቅዱስ ነው ሐዋርያ ነው ምንም ልላችሁ አልችልም። ለምን ሰይጣን አይሆንም? ሰይጣን ግን እነሱ የመጡበት በእዩ ጩፋ ሳይሆን በፕሮቴስታንት በወንጌል አማኞች ነው። ወንጌል አማኞች ወይ ደግሞ ፕሮቴስታንት ላይ ያላቸው ፎቢያ ያላቸውን ጥላቻ ነው የተናገሩት። ኃጢአት ካልሰሩበት ችግር ካልፈጠሩበት ችግር የለውም ነው መወቀስ ያለበት። የፖሊስን የመከላከያን ደንብ ልብስ ለብሶ ጫት ቤት መግባት፣ መጠጥ ቤት መግባት፣ ሽሻ ቤት መዋል፣ በየመጠጥ ቤቱ እየዞሩ በየጭፈራ ቤቱ መዞርና መስከር ነው እንጂ ቤተ ክርስቲያን ሄዶ መጸለይ ችግር የለበትም። ለነ ስዩም ተሾመ እና ተከታዮቹ እነ ናትናኤል መኮንን እነ አቤል ብርሃኑና ሌሎች ልላችሁ የምፈልገው አይ ነገር አለ። በጣም የማከብራችሁ ግን ከአንድ ወገንተኝነት ብትርቁ። ኦርቶዶክስ ልትሆኑ ትችላላችሁ፣ እንደ እምነት የፈለጋችሁ ማለት ትችላላችሁ። ግን ሌላ እምነት ላይ ጣታችሁን ባትቀስሩ አሪፍ ነው። አይገባም። ሁሉም ሰው እንደ እምነቱ ማምለክም ይችላል፣ የትም መሄድ ይችላል። ኃጢአት ካልሰራበት ነው። ጥፋት የሚሰሩበትን ብታጋልጡና ብትናገሩ አሪፍ ነው ነው። ይባካችሁ ሰዎች ይህንን ያዳመጣችሁትን ሰዎች ቪዲዮን ያያችሁ ሰዎች ለእነኚህ ሰዎች ሼር ብታደርጉልኝና እነሱ እንኳን እነ ነገሩ እንኳን እንደማይቆጥሩት አውቃለሁ። ግን እውነታው ይሄ ስለሆነ ሼር አድርጋችሁ ብታደርሱልኝ አሪፍ ነው። እነ አቤል ብርሃኑ፣ እነ ናትናኤል መኮንን፣ እነ ስዩም ተሾመ፣ እነ ሚክሮቪች ብታደርሱልኝ። በቃ እናንተ ከአንድ እምነት ወገንተኝነት ውጡ። ሁሉም እምነት እኩል ነው። አንተ የፈለግከውን ልታመልክ ትችላለህ። ስለዚህ ከፕሮቴስታንት ፎቢያ ከፕሮቴስታንት ጥላቻ ውጡ፣ ከሙስሊም ጥላቻ ውጡ። እቺ አገር የብዙ እምነት ተከታዮች አገር ናት። ኦርቶዶክስ ብቻ አይደለችም ያለችው ቤተ እምነት ኢትዮጵያ ውስጥ ብዙ አይነት እምነቶች አሉ። ያ ሁሉ ደግሞ ሊከበር ይገባል። ከእምነት ወገንተኝነት ውጡ፣ አያስፈልግም ልላችሁ ፈልጋለሁ። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ምናልባት የሰውን ስም ጠርቼ ስላወራውኝ ምን ትናደዱ ካላችሁ በጣም ይቅርታ አድርጉልኝ። ይህን የተናገርኩት ትክክል ስላልሆነና መወገዝ ስላለበት ነው። በዚህ አጋጣሚ ደግሞ ዛሬ ብቻ ወደ ቻናሌ የመጣችሁት ቻናሌን ሰብስክራይብ አድርጋችሁ ቤተሰቦች እንድትሆኑ ጠይቃለሁ። ቪዲዮንም ላይክ እንድታደርጉ ጠይቃለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንበት፣ ደህና ሁኑልኝ።